በየቀኑ በእጃችን ይገባል፣ ይወጣል፣ የሀገራትን ኢኮኖሚ ያንቀሳቅሳል፣ የሰዎችን ሕይወት ይለውጣል። ሕጋዊ የገንዘብ ኖቶች በዓለም ላይ ካሉ እጅግ ውስብስብ የህትመት ውጤቶች መካከል ይመደባሉ። ሐሰተኛ ገንዘብን ለመከላከል የሚደረገው የሳይንስና የቴክኖሎጂ ፍልሚያስ ምን ያህል ነው? የመጀመሪያው ትልቁ ሚስጥር የብር ኖቶች ከዛፍ በሚገኝ ተራ ወረቀት የሚሰሩ ይመስሉናል፣ ነገር ግን አይሰሩም። ተራ ወረቀት ውሃ ውስጥ ቢገባ ወዲያውኑ ይበሰብሳል፣ ይታጠፋል፣ ይቀደዳል። ለዚህ ነው የብር ኖቶች ከ75% በላይ ከጥጥ 25% ከተልባ ፋይበር የሚሰራው። ይህም ውህደት ገንዘቡ በቀላሉ በውሃ ውስጥ እንዳይበላሽ፣ እንዳይቀደድና ለረጅም ዓመታት እንዲያገለግል ልዩ ጥንካሬን ይሰጠዋል። ገና ወረቀቱ በፈሳሽ መልክ እያለ የመጀመሪያው የደህንነት መከላከያ ይገባበታል። ልዩ ማሽኖች ወረቀቱ ላይ ውፍረትና ስስነትን በመፍጠር ብርሃን ላይ ብቻ የሚታየውን ዋተርማርክ ይሰራሉ። ወዲያውኑ 3D ምስሎችን የያዘው የደህንነት ክር በሉኩ መሃል ላይ እንዲያልፍ ይደረጋል። አሁን ንጹህ ወረቀት ዝግጁ ሆኗል። ቀጣዩ ደረጃ ኦፍሴት ፕሪንቲንግ ይባላል። እዚህ ደረጃ ላይ የገንዘቡ የጀርባ ቀለምና እጅግ ረቂቅ የሆኑት የጂኦሜትሪክ መስመሮች ይሳሉባቸዋል። ማሽኖቹ በአንድ ጊዜ የሉኩን የፊትና የጀርባ ክፍል ያትማሉ። እዚህ ላይ የሚሰመሩት መስመሮች በጣም ጥቃቅን ከመሆናቸው የተነሳ በተራ ስካነር ወይም ኮፒ ማሽን በፍጹም ሊሰሩ አይችሉም። ኢንታግሎ ፕሪንቲንግ የብር ኖት ህትመት ልብ ነው ይባላል። ቀለሙም በከፍተኛ ግፊት በካሬ ሴንቲሜትር በቶን የሚቆጠር ኃይል ወረቀቱ ላይ እንዲቀመጥ ይደረጋል። ይህ ሂደት በገንዘቡ ላይ የጎላ ወጣ ገባ ያለ ስሜትን ይሰጠዋል። አይነ ስውራን ወይም የአይን እይታ ማነስ ያለባቸው ሰዎች ገንዘቡን በእጃቸው ዳሰው እንዲለዩት የሚረዳው ይህ የህትመት ጥበብ ነው። በተጨማሪም በዚህ ምዕራፍ ላይ ልዩ የደህንነት ቀለሞች ጥቅም ላይ ይውላሉ። የብር ኖቶቹን በተለያዩ አቅጣጫዎች ስናጋድላቸው ቀለሙን የሚቀያየረው ኦፕቲካል ቫሪያብል ኢንክ ይጨመራል። እያንዳንዱ የብር ኖት የራሱ የሆነ ልዩነትና ማንነት ያስፈልገዋል። ሌተር ፕረስ የተሰኘው ማሽንም ለእያንዳንዱ ኖት ብቻ የሚሆን ልዩ የመለያ ቁጥርን ያትማል። ይህም ቁጥር ገንዘቡ ህጋዊ መሆኑን ለመከታተል ይረዳል። ህትመቱም ካበቃ በኋላ እያንዳንዱ ብር በሰከንዶች በመቶዎች የሚቆጠሩ ኖቶችን በሚመረምረው የኮምፒውተር ካሜራዎች ውስጥ ያልፋል። ጥቃቅን የቀለም መፍሰስ ወይም ስህተት ያለባቸው ኖቶችም ወዲያውኑ ተለይተው እንዲወድሙ ይደረጋል። ሙሉ በሙሉ ያለፉት ንጹህ ገንዘቦች በታላላቅ የብረት ቢላዎች ተቆርጠው ወደ ነጠላ የብር ኖት ይቀየራል። በመቀጠልም ማሽኖቹ 100% እያደረጉ ብሮቹን ያስሯቸዋል። ከዚያም በትላልቅ ጥቅሎች ታሽገው ወደ ማዕከላዊ ባንኮች ለመጓዝ ዝግጁ ይሆናሉ። ጥጥና ተልባን ከከፍተኛ ሳይንስ ጥበብና የደህንነት ቴክኖሎጂ ጋር በማዋሃድ የሚዘጋጀው የብር ኖት ጉዞ እዚህ ላይ ያበቃል። ይሁን እንጂ የዚህ ወረቀት እውነተኛ ዋጋ የሚወጣው ከማሽኖች ሳይሆን እኛ ሰዎች በጋራ በሰጠነው እምነትና በሀገራት ሉዓላዊነት ላይ የተመሰረተ ነው። በሚቀጥለው ጊዜ የብር ኖት በእጆ ሲይዙ ከጀርባው ላይ ያለውን እጅግ ውስብስብ የሳይንስና የጥበብ ሚስጥር ልብ ይበሉ። ቻናሉን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።